እንደ ጓደኛ እወድሃለሁ ግን እንደ ፍቅረኛ እንደምትለው ነገር አላፈቅርም። እሺ ለምን ነገርሻቸው እንደዛ ብለሽ? አንቺ ያማታል ልጅ ወዳለን እንጋባለን ልጆች ይኖሩናል። አስበሻ? ስንት ልጆች ትፈልጋለህ? ስንት ልጆች? ፍቅርሽን ተቀብያለሁ። በቃ ነይ ጄሪያሽና ጭራሽ ተቀብያለሁ። አዎ ተቀብያለሁ። ፍቅርሽን ራስሽ አይደለሽ እንዴ ያልሽ? ምን ይሁን ቀለበት ፕሮፖዝ ላቀርብልህ ምን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? ኤምጄ ፋሚሊ የኛ ፋሚሊ እንዴት ናችሁልን? አልሐምዱሊላህ እኛ በጣም ደህና ነን። ስለሷ አላውቅም፣ እኔ በጣም ደህና ነኝ። እናንተም ምን ጊዜም እንደምላችሁ ሁሌም ደህና እንድትሆኑልኝ የዘውትር ምኞቴ ነው። ሃይ ባያቸው እስኪ ምንድነው ግን ሰላም ሃይ ባያቸው ሰላም 10,000 አምጣ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሃይ ኤምጄ ፋሚሊ እንዴት ናችሁ? እንደውም የኛ ፋሚሊዎች ደህና ናችሁ ወይ? እኛ በጣም ደህና ነን አለን አልሐምዱሊላህ። አመሰግናለሁ ፋሚሊዎችን ሰላም ስላልሻቸው። በዚህ ቪዲዮ እኔ ምንም እንስራ ምንም መጀመሪያ ማለት ነው ቴንኪ መግባት ፈልጊያለሁ ደግሞ እገባለሁ ኢንሻአላህ። ዛሬ ተንኮለኛዋ ጋር ተገናኝተን የሆነ ነገር አስበናል። ዛሬ ፈኪን ፕራንክ ልናደርጋት ነው። ላይክ ፕራንክ ማድረጋት እንዴት ነው? ከዚህ በሚቀጥለው በቃ ፋሚሊ እኔ አሁን ስለሚሰራው ፕራንክ እኔ እጄ የለበትም። ነይ ያለኝ ጎተተኝ አመጣኝ። ፈኪ ያለችው እኛ ቤት ናት። መጣን ብለን ላይ ራሱ ጋር ነው ያለነው። ሶ እኔ አይመለከተኝም። ኦዲየንስ እንዳትሰድቡኝ፣ አይመለከተኝም። በያለኝን እላለሁ። ሃዬ ከዋሸሽ ችግር የለውም። ውሸት ራስሽን ይውቀስሽ። ለማንኛውም ፋሚሊ ፈኪን ላይክ እንደምትወጂኝ ለሰው መናገሩ ለምን አስፈለገ? እኔም በጣም ለላት ነው እና ፕራንክ ነው በዚህ አጋጣሚ። ለማንኛውም ፋሚሊዎች ቪዲዮአችን እንደምትወዱ ተስፋ አለን። ቀጥታ ችግር የለም እዛው በተግባር ነው ኖ እንደምትወጂኝ እኔ ከሰው ሰምቻለሁ። ጀስት ደግሞ እሱ ደግሞ ወደ አንቺ ነው እንደምትወጂኝ ከሰው ሰምቻለሁ። መጀመሪያ ላታለሁ እና ለሰው መናገሩ ለምን አስፈለገ? ጀስት ለኔ ፊት ለፊት መተሽ ለምንድን ነው እኔ እወድሃለሁ ያላልሽኝ? እኔም እኮ ላንቺ አለኝ ሀርት ቢት እና ልላትም። ለማንኛውም ማን የነገረ ብላ ፍጥጥ የምታደርገኝ ከሆነ ጀስት እሷ ስላላለችም በይና ያለኝ ራሷ ናት። አይ እውነት ጥያቄ ለማቅረብ ፈልጋለሁና እዚህ ነው ቪዲዮ የምንሰራው ነው የሚላችሁ ወይስ እዚሁ ነው ብለን ነው? ቤታችን ነው እዚሁ ጋር ትምጣ። እዚሁ ጋር ቪዲዮ እየሰራን ድንገት በመሀል እላታለሁ ዛት ወድሻለሁ ይላት ነው ፍቅሩ ሊገልጽላ ነው። ሃዬ ወደ ቪዲዮ እንሂድ። ባይ ፈኪ ልጎሽ ነው ብራዘር ነይ ና በፈልከም ቡና የጠጣ ነው በትረብ። ሰላም አለይኩም። ወአለይኩም ሰላም። ደህና ነሽ? ተሽከሩ ነኝ በካሜራ ነው ወደ ቪዲዮ የሰራችሁ መሆን አላወኩም ነበር። አይ ቪዲዮ ሌላ ነበር ልንሰራ የነበረው። እሺ የምር እስኪ መጀመሪያ የኔ ፋሚሊዎች ናቸው። ሙጃሂድ ነው ማነሽ? እኔ ወደ ታች ማየት አንቺን ደከመኛችሁ ወይ ጎንበስ ልበልሽ? እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ኤምጄ ፋሚሊ እንደምናችሁ። ለምን ኤምጄ አልኩም? ኤም ማለት የመጀመሪያው የስሜ ስፔሊንግ ሲሆን ከዛስ ኦኬ ሙጃሂድ ከዛ ኤምጂ ግን ታዩ። ቆይ እስኪ የሆነ ጥያቄ ልጠይቅሽ ፈልጋለሁ። የምሬ ነው። ከዚህ በፊት ሰው ነግሮኝ ነበር የሆነ እንትን ምንድናችሁ? አሽከረመማችሁኝ። ምንድናችሁ? ቆይ እናንተ ተላቀቁ እስኪ ምንድነው እንትን የሆነ ጊዜ ላይ ማለት ከቪዲዮ ውጭ ቢሆን አብረን ተገናኝተናል ምናምን ፊጥራ ጠርተሽኝ ምናምን መጥቼ ነበር ምናምንና የሆነ ሰው ለኔ የሆነ ስሜት እንዳለሽ ነገረኝ። ላይክ እኔን ስታይ እንደው ያንቀጠቅጥሻል። በሽታ ነው ማለት ነው። የምሬ ነው። አይ ለምን ለሰው መናገሩ? አይ ወደ ቁም ነገሩ ስንሄድ ማለት ለምን ለሰው መናገሩ አስፈለገ? ለምን ብዬሽ ደግሞ ተናገርኩት? እንደምትወጂ ለምን ጠላሃለሁ?
ላይክ እንደምታፈቅሪ እሺ ምን እናፈቅርኩ ማን ነው ምንድን ነው አንቺ ነው እንዴ የምሬ ነው ላውራት ስለፈለኩኝ ነው ልውጣላችሁ ደስ ይለኛል ካሜራ እስከተሽ ልውጣልሽ እንዴ ደስ ይለኛል አይ ብናወራ ብቻችን ደስ ይለኛል ለምን ካሜራ ህዝብ ያያል አይ ይሄ ካሜራውን ይቆራጣል ቪዲዮውን እንሰራለን ከተስማማን ስሚ የምሬ ነው ለምን አይ እንደዛ አልወጣኝም እኔ ሰምቻለሁ ማለት እንደዚህ ማለት እኮ ችግር የለውም ነበር ለኔ ፊት ለፊት እኮ ብትነግሪ ጀስት ማለት የኔንም ፍላጎት ማወቅ ትችይ ነበር ተሽከረም ካሜራማኑን ታዩ የምሬ ነው ግን ማለት ላይክ እኔ ነግረሽ በነበረ እኔም ላይ ላንቺ የሆነ ስሜት አለኝ የምር የምሬ ነው ላንቺ ስሜት አለኝ የምሬ ነው እና ላይክ ለኔ ፊት ለፊት ነግረሽ በነበረ አሁንም ቢሆን ላንቺ ስሜት አለኝ እኔ ኧረ እባክህ እና እንዴት መጥቼ ልንገርህ በእናትህ ማን እንደዚህ ያለ እየሾፍብኝ ነው እያሾፍክ ነው አንተ ራስህ እንዴት ነው የምታናግሪኝ ወንዴት ብዬ ልናገርህ ዝም ብለህ ያልሆነ ነገር ሰው ነገረኝ ብለህ እኔ ስለነገረኝ ሰምቻለሁኝ እና ይሄ እውነት ነው ውሸት ነው ብለህ እንኳን ብትጠይቅ ይሻላል አይ ውሸት ነው ምናምን እልሃለሁ አይ ሳይሽ ደግሞ እውነት ነው ውሸት ነው የሚያስብል አይደለም ሁኔታሽን ምናምን እያየሁ አሁን ከመምጣት በፊት አብረን ነበር ቪዲዮ ቴንሽን ይወስድ ያዘጋ ያለው እንትን ሶላር ነው አይ ስለማንኛውም ወደ ቤት ልሄድ ነው ትንሽ አታዝገኝማ ምንድን ነው የምትናገረው ተናገር የምሬን እኮ ነው ለምን እንደ አዝግሻለሁ ማን ኤምጂ ወይ ሙጃሂድ ማን ምናምን እያልሽ ነው ጭራሽ የምታወሪ እዚህ ጋር ማስመሰል እኮ አይጠበቅብሽም ኖርማል እኮ ምን እንደ አስመስያለሁ እንደ እውነቴን እኮ እየተናገርኩ ቋንተ ሌላ ነገር አለ እንዴ ሌላ ነገር አለ የለንም እኮ አይደለም እኔ በጣም ነው የምወድሽ እንደምትወጂ ደግሞ አውቃለሁ እኔ እኮ እወድሃለሁ ግን ለምን ጠላለህ ለምን ጠላኛለህ ሁሉም ሰው ወዳለ ለምን እንደምጠላ እኮ ማለቴ እንደምታፈቅረኝ አውቃለሁ እባክህ እንደዛ ነው እኔ ያለ ኧረ አይደለ ወይ እና እንደዚህ ምናምን ብዬ እንዲህ ምናምን ብዬ ሽክሮ ማመለ እሺ ለምን እንደዛ ብለሽ ምንም ምን እንደዛ ለልጅቷ ለምን እንደዛ ብለሽ ነገርሽ መታ ለምን ነገረችኝ ክርስቲና ተፈተተኝ አዳምጥ እኔ እንደዛ አላልኩም አንቺ የምርሽን ነው በፊት እወድ ነበር እንደጓደኛ አሁን ግን እንደጓደኛ ማስጠላ ግን አይንሽ ላይ እንደበባል እኮ ነው ኧረ እባክህ የእውነት በምን አይነት ስክሪፕት የተጻፈ ድምቅ ባለ ምናምን ነገር የትኛው ጋር ነው እናት አይ ቆጂ ነሽ ነው ወይኔ አሁን ደግሞ ስትጠጊ በሞቀኝ ታውቂያለሽ የምር ነይ እንጂ ለምን ትሄጃለሽ ታያቸው እነሱ የኛ ነው መስለኝ እያልክ ነው የምር ነው ድጋሚ እንዳትነካሽ ጫፍ ስነ ስርዓት ቦታ እንዳለች ስለማውቅ ደስ እንደሚልሽ ለአንተ ቦታ ሊኖር እንዴት እንደምታስጠላኝ እንደውም በዚህ አጋጣሚ ልንገር እውነቴን ነው አሁን ደግሞ በጣም ዘግሬ ኧረ እባክህ እንግዲህ እሱ ነው ያልኩህ ታስጠላለህ እና የውሸት ነው የምትወጪ እኔ መቼ እሺ መውደድ እወዳለሁ አልኩኝ ግን እንዴት ነው ልጁ ለምንድን ነው ልጁ እኮ ቢታኒ ነች ጀስት ወደዛ ሄዳለች እኮ እሺ ቆይ ነገር ልንገርህ ማለት ነው እንደ ጓደኛ እወድሃለሁ ግን እንደ ፍቅረኛ እንደምትለው ነገር አላፈቅርም እሺ ለምን ነገርሻቸው እንደዛ ብለሽ ለምን ስለኔ ታስወሪያለሽ እንደዚህ ከዛ እነሱ ደግሞ እኔ እንደምወድሽ አትጩሂ ቀስ በይ አጠገብሽ ነው ያለውታ ረጋቢ እና እኔ እንደምወድሽ ስለሚያውቁ እነሱ ደግሞ ጀስት እንደዛ አሉ እባክህ ምንድን ነው በዚህ አጋጣሚ በጣም ነው የምወድሽ አይደለ እና ደግሞ ለጥያቄ ለላክሽልኝ ፍቅርሽን ተቀብዬሻለሁ ደፊ አገራጥፊ የሚባለው ነገር እውነት ነው አንገት ደፊ ነኝ እኔ ፍቅርሽን ተቀብዬሻለሁ አልኩሽ ወይ አብረን መቀጠል እንችላለን ስራዬ ምን ይሁን የምትወጂውን ሰው እንደዚህ ነው እንትን የምትይው እሺ ሲጀመር መጀመሪያ ላይ ማን እንደዚህ ያለው ሰው ምን በእንዳልጠልዝ እንደዚህ ያለን ሰው አምጣ ተናሳይ ምን አይነት ሰው ነሽ አንቺ ነው የወደድኩት እኔ በጣም የምታስጠልይ ሰው ነሽ ሱብሃንአላህ ወንዶች ሲጀመር እኮ እስቲ እንደዚህ ራቅ በይ በእናትሽ ለምን እወድሃለሁ እንደዛ አላልኩም እንደዛ ፍቅሬን ንገሪልኝ ብለሽ ለምን ላክሻት ፍቅሬን ንገሪልኝ ለምን አመጣታለሁ ያልሻት ልጅ እኮ ታውቂያታለሽ እኔም አንቺም እናውቃታለን ብለሻት አልኩ እንኳን አልኩኝ እሺ ብልስ ምን አይገባ ከዛ እኔ ደግሞ ለአንቺ ከመንደካት ነገር ጀስት ስታየኝ አሁን ደስ ብሎሽ ነበር ቅድም ነው ነገር ነው አትሳቂ የምሬን ቁም ነገር ነው ያወራለሽ እንዴ ደስ እንዳለ ከዛ ፊት ለፊት ላወራሽ ፈለግኩኝ ገባሻ እስኪ እንደዛ ያለችን ሴት አምጣ እኮ ፊት ለፊት ላወራሽ ፈለግኩኝ እንደምወድሽ እኔም ነገርኩሽ
ሶ አንቺም ትወጂኛለሽ። ደስ ብሎኛል። አሁንም ቀልዱን ተይና ማለት ነው። ፍቅርሽን ተቀብያለሁ። በቃ ነይ እጄ ላይ ነኝ። ጭራሽ ተቀብያለሁ። አዎ ተቀብዬሻለሁ። ፍቅርሽን ራስሽ አይደለሽ እንዴ ያልሽ? ምን ማለት ነው? ወዴት ነው የምትሄጂው? የምሬን ነው እኮ እዚህ ጋር የምናወራው። እኔ ቢታኒያን ብዬ ነው የመጣሁት። ቢታኒያን በጣም አናዳኛለች። ለአንተ አሁን ልክፈተው ነው እኮ ትሄጃለሽ እኮ ግን ፍቅሬን ማነው ፍቅርሽን ተቀብዬሻለሁ። ይሄን እንድታውቂ እፈልጋለሁ። ኧረ እባክህ ስለተቀበልከኝ ደስ ብሎኛል። ግን አሁን መሄድ እፈልጋለሁ። ለምን ነው የምትሄጂው? እኮ ከዚህ በኋላ እኮ የህይወት እርምጃሽ እያንዳንዱ ከኔ ጋር ነው ማለት ነው። እና አብረን እንራመዳለን፣ እንጋባለን፣ ልጆች ይኖሩናል። አስበሻል? ስንት ልጆች ትፈልጋለህ? ስንት ልጆች? ግን መጀመሪያ ልጅ ወንድ ቢሆን ደስ ይለኛል። አይደለ? የምሬን ነው። አንቺ የቀለድሽ ነው እንዴ? ሁለተኛዋስ? ሁለተኛው ያው ሴት። ሶስተኛዋስ? እኮ አሁን ምን አሰብሽ? የምሬን ነው። እና በቃ ነይ እንዳትነካኝ። ለምን ማለካሽ? እንዳትነካኝ። ኦኬ ኒካሳና ሰራ አይመችሽም? ካሜራ ነው ለዝቀድ። አንተ ደግሞ አቁሞ እስኪ እንሰራለን። አቁሞና ተስማምተን ግን ከዚህ በኋላ በካፕል ሙድ ነው የምንሰራው። ኦኬ ግን እኮ አንዳንድ ሴቶች ፍቅራቸውን የሚገልጹት በመመት ምናምን ነው ይባላል። ከነሱ ውስጥ ነሽ ማለት ነው አይደል? እየተማታ በወጣል አሁን ልድበት ልቤው ሁላውን እንዴት እየሆነ እንደሆነ ታውቂያለሽ። ግን ፍቅርሽ ያስታውቃል አይደል? እኔ በእናትሽ አንዴ አታክፈኝም ወለ ጭጎሬን የምምን አታናደኝ ድረስ የምሬን እኮ አትጨይባት። ምን አደረገ? ነይ ቢታኒያ ምን ታርገሽ? ስልክ እያወራች ነው። እኔ ታጭር ቢታኒያ አትጨይባት። ቆይ እንጂ የልትሽ ወላሂ ምሪ ማወቅ ነው የምትፈልጊው? ማወቅ ነው የምትፈልጊው ማን እንደሆነ? እሺ እንዳነርትም ማታለች እዛ። ቢታኒያ ነይ ነይ። ማን እንዳለ ማወቅ ነው የምትፈልጊው? ምንድነው መጣላችሁ? ምንድነው ቤቱን እንዳለ ባንዱ ብለው ቆማችሁ? እኔ እንደሞ ማለት እንደምለሰው እንደምታፈቅኝ ተናግረሻለህ እኮ ተናገርኩት። ጀስት ለኔ ለሷ ስሜት እንዳለ ታውቂያለሽ። ታዩ አውርተንበታል። አብሽር እንደምትወዳት ነው የነገርከኝ እኮ። እኔ እንደምወዳት ነግሬሻለሁ እኮ። እኔ እንደምወደው ግን ለማንም አላወራሁም እኮ። እሷ ደግሞ ላይክ እንደምትወደኝ አላለችኝም። አንተ እንደምትወዳት ንገሪልኝ ነው ያልከኝ። ጭራሽ እኔ ነኝ ያልኩሽ? አዎ እሱ ነው ያለው። እኔ አልገባኝም የምታወሩት። ምን ጀመርሽ እኮ? ሻው ማን ያለ ተናገረ እኮ አልኩሽ እኮ። አይደለም አይ ወደ ሪሎ ስንሄድ ማለት ነው አንተ ነክ ያልካት ነው እንዳይተፋፈርሽ ነበር። ግን ምሳሌ ነገርሽኛል ጋር ይደረሽ። አዎ በረካው ነው አንተ እኮ እንደ አንተ እንድትነግራት እና ምንድነው እኮ እኔ ልነግራት እኔ አረበክሽ እኔ አልኩሽ። እሷ ደግሞ በዚህ አጋጣሚ እኔ ደግሞ በዚህ አጋጣሚ አስተላም ሳይሆን ያምራል። ግን በቃ ልቤ ተርከክ ብሏል። ልቤ በዚህ አጋጣሚ ደግሞ እሷ ደግሞ እኔ አንቺ ለአንቺ ስሜት እንዳለ ታውቅ ነበረ። አንቺ ነሽ እንደዚህ ስታስብኝ ነበር ነው ነግራሽኛል። እና ከዛ ለሱ ንገሪልኛል። እሺ መጥቼ ለኩሽ እኮ ማለት ዋይ ለምን እምላለሁ? አንቺ ደግሞ ምን ነው እኔ እና አንቺ ታወቅና ከዛ እኔም እኮ በጣም ስሜት ያለ ላንቺ እያናገርኩሽ አውሪ። የምሬን ነው። አንቺ ያማታል ልጅ አሁን ማለት ነው የምፈልገው ቢታኒ። እኔ ፍላጎቴን ልናገር ላይክ ከዚህ በኋላ የካፕል ሙድ ቪዲዮ እንድንሰራ ነው አንተ ስለ ቪዲዮ ነው ስለ ህይወት ከዚህ ህይወት ማለት ቪዲዮ መስራት ካለባት ከኔ ጋር ነው የምሰራው። ከዚህ በኋላ እዛ ጋር አውሩ። ኖርማል ነው ማለት ነው። በጣም ኖርማል የሆነ ነገር ነው። አንቺ ለተሰማሽ እሱን ተፈጥቶ ገባሻ? ልጅ አሰልፍ እኔ ትተሽ ንገራት፣ እስኪያስረዳት ፍቅርህን ማለት ንገራት። እኔ የምር እንጎዳለሁ። እኔ እኮ በጣም ነው የሚጨንቀኝ አንቺ ስትርቂ። ህይወቴ ሁላ ነው የሚጨልመው ያለኝ። አዎ እየሳቅሽብኝ ነው። እኔ ነው የሚጨልመው እኔ ራሴ መብራት ይዤ ቆምኩት ማለት
ማውራት ካለብንም ስለ ህይወታችንም እዚሁ ነው። በቃ እኔ አስፈልጋችሁ ምን እኔ ከዚህ በፊት አውርቻታለሁ። እኔ እንትን ብዬ ለምጣትኝ እዚህ እንደዚህ ማለት በይ ዘርበድዛ ቢታኔ እቺ ስነ ስርዓት እንዳታክታ ከዚህ በኋላ እኔ ብቻ ነኝ እሷን ማቀፍ የምችለው። በኔም ቀና ወይ ፍቅር እስከ መቃም ላይ ዘርበይ ወይ አንቺ ደግሞ ተወራጭ ልሰቆም ስለምን አታወሪ ጂኒ ነው ምናምን ብቻ ስም አያዘኝ ነው ልጅበት ጂኒ ጭራሽ ስሜን ሳታውቂ ነው ፍቅር ያዘሽ? እኔ ፍቅር ያዘኝ አላልኩም። በቃ እሺ ቆይ እዛ ጋር ቁሚ። አንተ አክሮባት ነች ትማታለች። ደግሞ እዛ ጋር ቁሚና ማለት ነው ስፖርተኛ ናት እንዴ? እና ምን አልሽ? እናውራና እንጨርስ። እሺ በቃ ካሜራው ቀጥ ይበል ውስጥ ገብቶ እናወራለን። ካሜራው ይኸው ገደል ይግባ ከፈለገ። እኔ ስለ ካሜራው አይመለከትም። አሁን እያወራሁሻለሁ ስለ አንቺ። እኔ እንደዚህ አላልኩም። በቃ ምን በላሽኛል ፈኪ ቆይ እስኪ እናውራ። ምን ነሻን? በቃ ተረዳው ፍቅሩን ታለች። በቃ ተረዳው። በቃ ታዳው አንቺ ደግሞ እኮ ባሪኝ አንድ ምረዳት ምን ማለት ነው? እኔ ተማለ እኮ ታዲያ ተረዳህ እንጂ ያልኩት ቆይ እሺ ፕራንክ ነሽ በቃ አትቀልጂም። በቃ ትማትች ፕራንክ ነው እንዴ? አንተና ፕራንክ እንደነገረ ለምን ፕራንክ የምትመቸኝ እዛ ትጃጃል ወላሂ ትጃጃል የምራት ፕራንክ ነው በቃ ታየርዛ እኔም ብላ እኮ ነው የመጣችው ግር ብላሽ ይሄ ቪታሊ ግን ማለት ነው በድር በምድር ምናምን እንደዚህ በጥፊ ከመታወቃት በኋላ የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩ ጓደኛዬ ጀርባውን ሲሰጥ